ሰላም እንዴት ናችሁ? የተወደዳችሁ አድማጭ ተመልካቾቻችን ሰላምታዬ በያላችሁበት ስፍራ ይድረሳችሁ። ቤተሰቦች ዛሬ እንደተለመደው ለእናንተ የሚጠቅም አንድ ለመኖሪያ ወይም ለኢንቨስትመንት ቢኖሩበት ተስማሚ፣ ምቹ፣ ሰላማዊ የሆነ ቢሸጡት እጥፍ ድርብ አትራፊ ቤት ቢያከራዩት በጥቂት ዓመታት ውስጥ የተገዛበትን ዋጋ የሚመልስ የመኖሪያ አፓርትመንት ወቅቱን ባገናዘበ ዋጋ በወረደ ዋጋ ርካሽ አይባልም ግን በሚገርም ዋጋ ይዤላችሁ መጥቻለሁ። እንግዲህ ዛሬው በአዲስ አበባ ውስጥ ለመኖሪያነት በተለመደው አካባቢ ማለትም ካሳንቺስ ኢሲኤ አካባቢ ወይም ሂልተን ሆቴል አካባቢ የሚገኝ እጅግ ሰላማዊ እና ምቹ ባለ 3 መኝታ አፓርትመንት ያ ማለት አንድ ወይም ደግሞ ሁለት አይደለም ነገር ግን ባለ 4 ሰፋፊ በረንዳዎች ወይም ባልከኒ ያሉት አፓርትመንት ነው ይዤላችሁ የመጣሁት። ስለዚህ አፓርትመንት በቂ መረጃ እሰጣችኋለሁ። ይህ 155 ካሬ ሜትር የሆነ ባለ 3 መኝታ ቤት አፓርትመንት 2 መታጠቢያ ክፍሎች እንዲሁም አንድ ማዕድ ወይም ደግሞ ኦፕን ኪችን ኮንሴፕት ሆኖ ተጨማሪ አንድ የልብስ ማጠቢያ ክፍል ወይም ላውንደሪ ይኖረዋል። እንዲሁም ቀደም እንዳልኳችሁ 4 በጣም ሰፋፊ የሆኑ በሳሎኑ በኩል አክሰስ የምታደርጉት በመኝታ ቤቶቹ 3ቱም መኝታ ቤቶች በጣም ሰፋፊ የራሳቸው ባልከኒ ያለ እንዳልኳችሁ ሳሎኑም ሰፋፊ በአጠቃላይ 4 ሰፋፊ የሆኑ በረንዳዎችን ያካተተ ዘመናዊ አፓርትመንት ካሳንቺስ ላይ ለሽያጭ ወጥቷል ማለት ነው። እንግዲህ ቤተሰቦች ወደ ውስጥ ገባ ብለን ቤቱ ምን ይመስላል የሚለውን ነገር በምስሉ ላይ ማየት እንችላለን። እንግዲህ ይሄ ከስተም ሜድ የሆነ በጣም ዘመናዊ የሆነ ኦፕን ኪችን አለው። እቃውን እንደምታዩት ነው። በሚገርም እቃ ወለሉ ሴራሚክ ነው። በየትኛውም ዳይሬክሽን ኤል ላይ ከርቭ ላይ ጠርዝ ላይ የሚገኝ አፓርትመንት ስለሆነ በተፈጥሮ ብርሃን ነው እንግዲህ ይሄን ምስለ ቀረጻ የሰራ ነው ማለት ነው። እና ይሄንን መሰለ ሰፋ ለቀቅ ያለ ኪችን አላችሁ ማብሰያ ክፍል ማለት ነው። ከኪችኑ ጎን ደግሞ እንዲሁ ደግሞ ለኮንቪኒየንስ ሲሰራ የላውንደሪ ክፍል አለው ማለት ነው። ስለዚህ የቤት ውስጥ አገልጋያችን በቀላሉ ነገሮችን እዚህ ቤት ውስጥ ማከናወን ትችላለች ማለት ነው። እንግዲህ ይሄም ወደ ባልከኒው ከኪችን ቀጥታ ወደ ባልከኒው አክሰስ ማድረግ እንችላለን። በር አለው። እንደዚህ ጭሳጭስ ነገር የምንጠቀም ከሆነ ያው የአበሻ ኑሮ ላይ ጭስ ነገር ሊኖር ይችላል፣ ነጭ ጣንቅስ ሊኖር ይችላል፣ ከሰል ሊኖር ይችላል። እነዚሁ ደግሞ ቅመማ ቅመም የሆኑ ምግቦች ሲሰሩ በረንዳውን መጠቀም እንችላለን። በጣም ሰፊ በረንዳ። አሁን ወደ ባልከኒው ነው የወጣ ነው። ከሳሎኑ ቀጥታ የምታገኙት ባልከኒ ነው። ጋርደን አድርጋችሁ የኮምፓውንዱ ወይም ደግሞ አፓርትመንቱ ፕላዛውን ወይም ደግሞ ግሪነሪውን ፌስ አፓርትመንት ነው። የጠዋት ፀሐይም በተወሰነ መልኩ ይሄንን ያገኘዋል። ኦሪየንቴሽኑ ያንን ይመስላል። በዚህ መልኩ በሚያምር ሁኔታ ነው። የሚያምር አፓርትመንት ነው። እዚህ ጋር መኝታ ቤቶቹ አካባቢ እንደገና እንደዚሁ እንደ ስቶር ነገር የተለያየ ነገር የምትጠቀሙባት ቁምሳ አለው። አሁን ቀጥታ ዋናው የማማና ያባባ መኝታ ቤት ነው። ማስተሩ በጣም የሚያምር ነው። ኪንግ አልጋ አለው። ቁምሳጥኑ እንደምታዩት ከወለል እስከ ሲሊንጉ ድረስ ከጣራው ድረስ ግጥም ያለ ነው። ምንም የፋንክሽናሊቲ ችግር የለውም። በቂ ስፔስ። ይሄን ይመስላል ማስተሩ። ከመኝታ ቤቱ ወጣን ደግሞ ቅድም ያልኳችሁ አንደኛውን ሳሎን አይተን አንደኛው ከሳሎን ጋር ያለውን ባልከኒ አይተናል። ይሄኛው ደግሞ ኤል ሼፕ ያለው በጣም ሰፊ የሆነ ፊት ለፊቱ የኢሲኤ ጋርደንን ነው የምናየው። በጣም ሰፊ የሆነ ማለት ነው። የተለያየ ጊዜ ዊኬንድ ላይ በተለያየ ሰዓት ኮፊ ጋዘሪንግ ራሱ የምናደርግበት ነው። በጣም እንደምታዩት በጣም ሰፊ ነው። በአካል መጣችሁ ስታዩት ደግሞ በጣም ነው የሚያምረው። መንገድ ዳር ላይ ያለ ነው። ያ ማለት የምታዩት የኢሲኤ መኪኖች የፓርኪንግ ሎታቸው ነው። እዚህ ጋር ጋርደኑን ነው ፌስ የሚያደርግ። ሰንሴት የከሰዓት ፀሐይ ራሱ ታገኛላችሁ። የሚገርም ነው። እና ይሄ ቤት ለህንፃው ያው 2ኛ ፎቅ ላይ ነው። ቴክኒካሊ ግን 1ኛ ፎቅ ላይ የሚገኝ አፓርትመንት ነው። ታች ቤዝመንት ውስጥ የመኪና ማቆሚያ ያላችሁ ስዊሚንግ ፑል ይኖረዋል። አሁን ውስጥ ላይ ደግሞ ወደ ጉብኝታችን ስንመለስ ይሄ ከስተም ሜድ የሆነ ምንም ነገር አይፈልግም። እዚህ ቤት ስትገቡ አሁን ይሄ ዋናው ማስተር ባዙ ነው። ዋናው መታጠቢያ ክፍል ነው። ምንም ነገር ማለት ነው እድሳት ራሱ አይፈልግም። በጣም የሚያምር በቂ ስፋት ያለው በሚገርም ማቴሪያል ተመርጦ የተሰራ መታጠቢያ ክፍል ነው ያላችሁ። ገንዳ አለው፣ መቀመጫ አለው። ቫኒቲ በጣም ነው የሚያምረው። ፊት መስታወቱ በጣም ነው የሚያምረው። ካቢኔቶቹ በጣም ነው የሚያምሩት። እነዚህ ካቢኔቶቹ የተለያየ ነገር የምታስቀምጡባቸው መድኃኒት ሊሆን ይችላል፣ የተለያየ ነገር በቂ
ስፔስ አለ። እንደገና ወደ ኤሲ ነው፣ ቬንቲሌተር ነው። በጣም ነው የሚያምረው። በቂ ብርሃን ያገኛል፣ በቂ አየር የሚያገኝ ታጠቢያ ክፍል ነው ያላችሁ ማለት ነው። ዋው በጣም ነው በሚገርም የፊኒሺንግ እቃ ነው የጨረሱት። በሚገርም ማለት ነው። እዚህ ቤት ገብታችሁ ቀጥታ እቃችሁን ይዛችሁ ነው መግባት የሚጠበቅባችሁ ማለት ነው። በአጋጣሚ ከነቃውን መግዛት እንፈልጋለን የምትሉ ከሆነ ዋጋ ስለወጣለት መነጋገር እንችላለን ማለት ነው። ይሄንን ለተለያየ ነገር ማስቀመጫ ይጠቅማችኋል። ጫማ ሊሆን ይችላል፣ የተለያየ ነገር። ይሄኛው ኮመን ባዙ ነው፣ በጋራ የምትጠቀሙበት ነው። ካውንተር ሩሙ ነው፣ መታጠቢያ አለው። ስለዚህ ይሄ እዚህ ክፍል ውስጥ ሻወር ቦክስ አለው፣ መቀመጫ አለው፣ መኝታ ቤት ነው። ይሄን ይመስላል። ይሄኛው ለቤቱ ሁለተኛ። ይሄን ቤት ፊት ተከራይቶ ለረጅም ጊዜ የኖሩበት ሰዎች አሉ። ምንድነው የተደረገው? ሰራተኛ ወይም የቤት ውስጥ ረዳት በሚኖራችሁ ሰዓት ይህንን የእሷ መኝታ ቤትና እንደ ስቶርም ነገር ተጠቅማችሁ ማለት ነው እችኛዋን እንደ ሎካል ኪችን መጠቀም ትችላላችሁ። ሰፊ ባልከኒ ስለሆነ ላይኖች አሉ፣ እንጀራ የተለያየ ነገር የምታደርጉበት። ቅድም ያልኳችሁ እንደዚህ ቅመማ ቅመም ያለው ወጣወጥ በምንሰራበት ሰዓት ይህንን እንደ ኪችን ሲጠቀሙበት ነበረ። ማለት ያ ማለት ሰፊ ቤተሰብ ከሌላችሁ የምትኖሩበት ከሆነ ይህንን እንደ ሎካል ኪችን እና የሰራተኛ ወይም የቤት ውስጥ ረዳት መኝታ ክፍል ማድረግ ትችላላችሁ። ግን ለቤቱ በስተቀኛው በኩል መኝታ ቤት ወይም ሁለተኛ መኝታ ቤት ነው። ቀጥለን የምናየው ከዚህ እንደወጣ ይሄኛው የቤቱ ሶስተኛ መኝታ ቤት ነው። እንደምታዩት በቂ ስፋት አለው፣ በቂ ብርሃን ያገኛል። ይሄ ቤት በጣም ነው ደስ የሚለው። አቀማመጡ ኤል ላይ ወይም ጠርዝ ላይ ያለ ቤት ስለነበረ ወይም ደግሞ ስለሆነ እንደውም አሁን አበራሁት። በቂ ብርሃን ያገኛል። አሁን እኔ ምንም መብራት አልተጠቀምኩም፣ እንደምታዩት ቀረጻውን በምናደርግ ሰዓት ማለት ነው። ይህን ይመስላል። ቀለል ያለ ነገር ነው። ይሄ በረንዳ አለው፣ ሰፊ በረንዳ አለው፣ ቬንቲሌተር ነው። በጣም ነው የሚያምረው። ንጹህ አየር ታገኙበታላችሁ። ይሄ መንገድ ነው። እዛ ጋር የምታዩት የኢሲ ግሪነሪውን ነው ማለት ነው። እዚህኛውን ቤት ወጣችሁ እንደው አካባቢያችሁ ምን ይመስላል፣ አዲስ አበባ እንዴት አደረች ብሎ ልጃችሁ ወጣ ብሎ ቢያይ ይሄንን ነገር መገንዘብ ይችላል ማለት ነው። እንግዲህ ይሄ ቤት በአሁኑ ሰዓት ገበያ ላይ ነው። ይህንን ቤት የዚህ ቤት ባለቤት ስትሆኑ ተጨማሪ በየወለሉ ሁለት ሰዎች ብቻ ነው የሚኖሩት። አንድ ጎረቤት ይኖራቸዋል። ቤዝመንት ውስጥ ፓርኪንግ ሎት አላችሁ። እንዲሁም ደግሞ ስዊሚንግ ፑል አለ። ያው አላለቀም፣ እሱ ማለቅ ይጠበቅበታል። አንዳንድ ቴክኒካል የሆኑ ነገሮች ይቀሩታል። ይህንን ግንዛቤ ውስጥ በማስገባት የዚህ ቤት ባለቤት እንድትሆኑ የሚያደርጋችሁ 4 ነገሮች አሉ። አንደኛው ቅድም ያልኳችሁ 4 ባልከኒዎች አሉ። እነዚህ ባልከኒ ያለው ባለ 3 መኝታ ቤት ከተማ ውስጥ ማግኘት ብዙ ቦታ ላይ አይገኝም እና ሬር ነው አዲስ አበባ ውስጥ። ስለዚህ አዲስ አበባ ውስጥ የማይገኝ ነው። ሰፋፊ ባልከኒዎች አሉ። የባልከኒ የምትወዱ ከሆነ እንደኔ ማለት ነው። ሁለተኛው ደግሞ እንግዲህ ቦታው ፕራይም ሎኬሽን ነው፣ ካሳንቺስ ላይ የሚገኝ ነው። ያ ማለት ለዓለም አቀፍ ተቋማት ለምሳሌ እንደ ኢሲ ኤምባሲዎች ሊሆኑ ይችላሉ። ከነዚህ ድርጅቶች ጋር ወይም ተቋማት ጋር ደግሞ የሚሰሩ የተለያዩ ኤክስፐርቶች፣ ዲፕሎማቶች አሉ። ለማከራየት ከተፈለገ እንዲሁ እያከራየነውም ስለሆነ ጠቀም ያለ ወራይ ገቢ ይኖራቸዋል፣ ካሽ ፍሎ ይኖራቸዋል ማለት ነው። እንዲሁም ደግሞ ከሴኩሪቲ አንጻር ስናይ አካባቢ በጣም ሴኩር ነው። ያው ሂልተን ኢሲ አካባቢ የሚታወቅ ነው። አራተኛው በጣም እናንተ የዚህ ቤት ባለቤት እንድትሆኑ የሚያደርጋችሁ ይህንን ቤት ፕሪፈር እንድታደርጉት የሚያደርጋችሁ ዋጋው በጣም የሚገርም ነው። ወቅቱን ያገናዘበ አይነት ዋጋ ነው። በጣም የወረደ የሚባል አይነት ዋጋ ነው። በዛ ዋጋ ተደራድራችሁ እንግዲህ ለጊዜው ካርታ የለው በድርጅቱ ውል ነው የሚሆነው ማለት ነው። በአጭር ጊዜ በ6 ወር ባነሰ ጊዜ ውስጥ ካርታውን ታገኛላችሁ ተብሎ ይገመታል። በዚህ መልኩ እንግዲህ መሀል ከተማ ላይ የመኖር ፍላጎት ካላችሁ በረከሰ ዋጋ ባለቤት ትሆናላችሁ ማለት ነው። ስለዚህ የዚህ አፓርትመንት ለተለያዩ ደንበኞች በተለይም እነዚህ ባለሙያ ሆነው ፕሮፌሽናል የሆኑ ለእንደዚህ አይነት ቤተሰቦች ሰፋ ያለ ስፔስ ለሚፈልጉ፣ ቅንጡ ምቹ ሰላማዊ ሰፈር ለሚፈልጉ፣ አካባቢውን የሚመርጡ ሰዎች ካሉ ይሄ አፓርትመንት በጣም ይመከራል ማለት ነው። ስለዚህ እናንተም ቤተሰቦች እንደዚህ ካለ የሚፈልግ ሰው ካለ ይህንን ቤት መጎብኘት የምትፈልጉ ከሆነ እኔ ነቢያት ነኝ። በ0912 60 82 60 ደውሉልኝ። በቀጠሮ ቤታችሁን ማየት እንችላለን። አመሰግናለሁ።